ማሂ ስለ ፍቅር ምን ታስቢያለሽ? የሚያስደነግጥ ጥያቄ ነው። አልደነገጥኩም። ምን ታስቢያለሽ? አንተም ታስባለህ ማለት እኔ አሁን እውነቱን ስነግርሽ አሁን ባለሁበት ሁኔታ ላይ በደንብ ልክ እንደዚህ የሚቀርባት የውስጤን ትረዳልኛለች፣ ትደግፈኛለች ብዬ ማምናት ሴት ከጎኔ ብትሆን ማለት የፍቅር አጋሪ ብትሆን ጥሩ ሰፖርተሪ እንደምትሆን አምናለሁ እና ደስተኛ ነኝ የምሆነው። ግን ያው ሴቷ ትወስናለች። ትክክለኛዋን ሴት ካገኘሁ ደስተኛ ነኝ። አንቺስ? እኔ ግን እሺ ታይፕክ ምን አይነት ሰው ነው? ሴት ናት እንዳንቺ አይነት ሴት? አይ መሰልሽ እንዴት መሰልሽ እንዳንቺ አይነት ሴት እንጂ አንቺ አላልኩም እኮ አትደንግጪ። አይ አልደረገጥኩም። ግን እሺ ማለት በቃ 3 ወር ሆነን አይደል? አሁን በጣም ደግሞ ከተቀራረበ ምን ታውቀው ያው አመታት ቢሆንም በዛ ሁሉ ሁኔታ ውስጥ ያንቺን ባህሪ አይቼዋለሁ። ላይፍሽን አንቺን በደንብ አውቄሻለሁ ያምናል። ትንሽ ነጭናጫ ነሽ፣ አኩራፊ ነሽ እንጂ እና ልክ እኔ በቃ ከዚህ በፊትም ተናግሬዋለሁ። ታይፒንግ እኮ ከዚህ በፊት ተናግሬው ሰምተሻል አይደል? እንደ ራስሽ ጠይቀሽ ሰምቻለሁ። እሱን ድጋሚ ማብራራት ያለብኝ አይመስለኝም። ግን ማሂ አሁን ማህደር ስለ ፍቅር ምን ታስባለች እና የነገ ህይወት ምን ቢሆን የተሻለ ነው ብላ ታምናለች የሚለው ነገር ማወቅ ስለፈለኩ ነው ልጠይቅሽ። እኔ የወደፊት ኑሮ ቢሆን ማለት እኔም በደንብ ሞር እንዲረዳኝ መሰራው ስራ እንዲረዳ እንዲያውቅ ያው እዚህ ውስጥ ያለ ሰው አይ ቲንክ እኔ መስፈርት ይቀይራል መሰለኝ። እንዴት አርግሽ? ስልክ በፊት ላይ በቃ እዚህ ከኔ ጋር ተመሳሳይ ስራ ከሚሰራ ሰው ጋር አብሬ ኖር የለብኝም ብጋጫለሁ ምናምን ብዬ አስብ ነበረ ምናምን። ግን አሁን እንደው ቦር እንደዚህ አይነት ሰው ቢሆን ይረዳኛል ብዬ ማሰብ ጀምሬያለሁ። ከምን አንግል ማሰብ ጀመርሽ? ምን እንደዛ እንድታስቢ ምን አደረግሽ? የሆነ በቃ በጣም ብዙ ሰዎች ታውቃለህ ካለ በህይወት ከባቃቸው ሰዎች ምናምን ከባየው ምናምን ነገር ብቻ እንደዚህ አይነት ሰው ቢሆን ከኔ ጋር ማሽን አድርጋለን ብዬ ማሰብ ጀምሬያለሁ። ስለዚህ ማለት አሁን ላይ ትክክለኛው ሰው ወደ አንቺ ህይወት ቢመጣ ኦፕን ነሽ ነው? ለሽ ሳቂ በጣም እኔ እግዚአብሔር ሞቲ እንትን እየቀለድኩ አይደለም፣ ግን ሳቂ እየመጣ ምንድን ነው እኮ አላውቅም። ደግሞ ማለት ነው እንትን የሚያስብል ነገር ያለው ይመስለኛል። እና ማለት አይደለም አሁን ካንቺ ያለውን ነገር ካወቅኩ በኋላ ነው ልነግርሽ እንኳን የምችለው ማለት ነው። ልነግርሻለሁ ያልኩሽ ነገር መጀመሪያ ግን ካንቺ በኩል ያለውን ነገር መስማት ፈልጋለሁ። ቆይ እንደነገርኩህ ነው። እኔ በአሁን ላይ በቃ ሊረዳኛል ብዬ ባስበው ሰው በህይወቴ ከመጣ በጣም ደስ ብሎኝ ነው አክሴፕት የምታደርጊው። ማለት ምን አይነት ሰው አሁን በህይወትሽ ላይ ቢመጣ ተቀባይነት አለው? ከአንተ ጋር በሰራውን ስራ ቢያቅልኝ በደንብ ቢረዳኝ። አሁን ለምሳሌ እኔ ባህሪ ትንሽ ያስቸግራል። ሁሉም ሰው ጋር ምናምን ሄጄ ልሳሳቅ ምናምን እችላለሁ እና በቃ አይደለ ለጋጠባ ጭቅጭቅ እንዳይሆን ሞር የኔ ባህሪ በደንብ ቢረዳኝ አይነት ሰው እንዲሆን እፈልጋለሁ። ያንን ደግሞ ለመረዳት ደግሞ ከዛ ቀደም ከዛ ሰው ጋር ወይ በቤስት ፍሬንድነት ሊሆን ይችላል በምንም አይነት መንገድ ብቻ ያ ሰው በደንብ በቀኝ መሆን አለበት። ከፍቅር ውጭ የምንተዋወቅ ሰዎች መሆን አለብን። በደንብ ተያይተን በፍቅር ምናምን የምንጀምር